ከግብጽ መጣ የምትለው እንዴት ሆነ ነው? እኔ ወደፊት ብዙ ነገሮች አሉ ብያለሁ። ባጭሩ አጭር ጥያቄ ልጠይቀውና ወንድማችን የሚሰማው እኔ እናንተ እንነጋገርና አድማጮቻችን ይስሙ። አብርሃምን የባረከው ማን ነው? መልከጼዴቅ። ብርሃነ ዓለም ጳውሎስ በረከቱ ይደርብን በሰሚዎቹ በቋንቋ አይነሽ ሚዲያ ለሚሰሙት ሁሉ ላይ ለሁሉም ይደርና አሜን። ጳውሎስ ሐዋርያ ዕብራውያንን ሲጽፍ ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስለ መልከጼዴቅ አመጣና በተለይ ምዕራፍ 7 ላይ ታናሹ በታላቁ እንደሚባረክ ጥርጥር የለውም የሚል ቃል አለው። ማንን ከፍ አደረገ? ማንን ታናሽ አደረገ? ማንን ታላቅ አደረገ? ዛጋ ማንን ባረከ? መልከጼዴቅ አብርሃምን። ስለዚህ ባራኪው አብርሃም ሳይሆን ተባራኪው ነው አብርሃም። በዛ መልከጼዴቅ ደግሞ ባራኪ ነው። ስለዚህ መልከጼዴቅ ከፍ ያለ ነው። አብርሃምን ባረከው። አብርሃም ደግሞ አስራት ሰጠው። መልከጼዴቅ ኢትዮጵያዊ ነው። ያኔ ኢትዮጵያ ግዛት ሰፊም ስለነበረ በምድያም ነበረ። ሁለት ሙሴን ማን ነው ኢንስትራክሽን መመሪያ የሰጠው? መጽሐፉ ላይ ተጽፏል እኮ አይደለም? ዘጸአት 18ም እዚህም ተጽፏል። የቀደሙ ፍጥረት 14 ነው። ዮቶር አይደለም? ራጉኤል አይደለም ለሙሴ መመሪያ የሰጠው? ሙሴ ዋናው የአይሁድን ሰው ተመልከት፣ እሱ ነው መመሪያ የሰጠው። 3 ትልቁ በአይሁድ ጥበበኛው ማን ነው? የአይሁድ ጥበበኛ መጽሐፍ ቅዱስ ላይ ጠቢቡ ተብሎ የተነገረው ሶሎሞን። ሶሎሞንም ማን የፈተነው? ሳባ ንግስት ኢትዮጵያዊት። ተመልከት እንዴ አለ እንዴ ሌላም ጥበብ አለ እንዴ? ካንተ በፊትም ካንተ በኋላም አይኖርም የተባለው እዛ በእስራኤል ነው። እቺ ግን ያያት ለፍርድ እኮ የምትመጣው እሷ ነች። ማቴዎስ 12 ላይ ፍርድ ትሆናለች፣ ምልክት ነች አላት እኮ። የደቡቧ ንግስት ይላታል። አዜብ አቅጣጫ ነው፣ ደቡብ አቅጣጫ ነው፣ ዳይሬክሽን አዜብ ኢትዮጵያ ነው፣ ማክዳ ናት። ስለዚህ እሷ ነች ለፍርድ ምልክት ተደርጋለች ከነነዌ ሰዎች ጋር። የነነዌ ሰዎችን እኮ ምልክት አድርጓቸዋል። የነነዌ ሰዎች እኮ በ3 ቀን የሆነ ስብከት አመኑ። ረጃጅም ዛፎችን ያቃጠለው እሳት እኮ ከፍ 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 እያለ ተገፈፈላቸው። ዛሬም የኛን መከራ ይክፈፍልን አሜን። ስለዚህ ባጭሩ ይሄንን ተመልከተው። ዝም ብለህ ጉግል አድርገህ ብትሄድ the first country claim Christianity as official religion ብለህ ብታይ የምታገኘው ኢትዮጵያ ነው። ድንገት አርሜኒያ የሚሉ ሰዎች አሉ። ወደ ኮኬዥያን ለማስጠጋት ከዚህ በፊትም ብየዋለሁ፣ ወደ ኮኬዥያን ለማስጠጋት ነው፣ ግን ኢትዮጵያ ናት። ስለዚህ ይሄ ማለት የኢትዮጵያ እምነት ብሊፍ ሲስተም ለየት ያለ ነው ብለን ቅድም ስንጀምር እንደነበረው ስንጨርሰው አንድ ቤት ውስጥ ልትገባ 3 ስቴፖች ይኖራሉ አይደለም? 3 ደረጃዎች። የመጀመሪያው ደረጃ ህገ ልቦና ነው፣ ገባህ። ሁለተኛው ላይ ህገ ኦሪት ነው፣ ገባህ። ሶስተኛው ህገ ወንጌል ነው፣ ቀጥታ መንግስተ ሰማያት። የኢትዮጵያ እምነት በዚህ ላይ የተመሰረተው። እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች አይደላችሁ ምን ሲል ይሄን ማወቅ አለብን። ስለዚህ የእስራኤል አምላክ ብቻ ብለን አይደለም እናቆመው፣ የኢትዮጵያ አምላክ እንላለን፣ እንደውም እናስቀድመዋለን። ስለዚህ በዚህ መንገድ የኢትዮጵያ እምነት በነገራችን ላይ በሌሎችም ቦታዎች በፍልስፍና ውስጥ በጣም በርካታ ፍልስፍና ውስጥ ስለ ኢትዮጵያ የተጻፈውን ነገር ልነገር አልችልም። ስለዚህ ማን ነው የመጀመሪያ እምነት ተቀባይ? ግብጽ የዛሬ 2000 ዓመት ነው ክርስቶስን የምታውቀው። እኛ የዛሬ 8000 ዓመት ነው የምናውቀው። እነሱ ከጵጵስናው ጋር እነሱ ከአዲስ ኪዳን ላይ የተቀበሉ ጣዖት አምላኪ ነው። ሚትራ ነበሩ የሚመለኩት እኮ እነ ሚትራ። ማርቆስ ሄዶ እኮ ሲያስተምራቸው ጣዖት ነበር የሚመለከው። ኢትዮጵያ ውስጥ ማቴዎስ ሲመጣ ግን ክርስትና ነው። መስቀል ነው ግንባሩ ላይ፣ መስቀል ነው ልብሱ ላይ ያለው። ኢትዮጵያ ለየት ያለ ሀገር ነው። 34 ዓመተ ምህረት የባኮስ እኮ በቃ ሁሉን ነገር ይዘጋዋል እንዴ። 34ቱ ባኮስ እኮ እንደውም ኋላ ነው ጽርሐ ጽዮን ላይ መንፈስ ቅዱስ የወረደ ጊዜ እኮ አሉ። ዮሐንስ አፈወርቅ ጽፎታል እኮ። ኢትዮጵያን እኮ የሐዋርያት ሥራ ምዕራፍ 2 ላይ አሉ እኮ እዛ። ኧረ ገና ዓለም ይደነግጣል እንጂ ያለኝ ዶክመንትና ያለኝ ማረጋገጫ በስነ ስርዓት የት እንደሚገኝ ለዓለም ማወጣበት ጊዜ የጠበቅኩ ያለሁት ነገር አለ። ያድርሰን። የእናንተም ጸሎት ይርዳኝ፣ የሰሚዎቹም ጸሎት ይርዳኝ።